የእስራኤልና የኢራን ጦርነት ከ9 ቀናት በኋላ እንደተፈራውና በብዙዎችም እንደተነገረው አሜሪካ ጦርነቱን መቀላቀሏ ተሰማ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊቱን በሰጡት ቀጥተኛ ትዕዛዝ የአሜሪካ አየር ኃይል ተዋጊዎች እጅግ ግዙፍና ምሽጎችን ማውደም የሚችለውን ፈንጂ በመጫን በኢራን የኒውክሌር ጣቢያዎች ላይ ፈንጂዎቹን ጥለዋቸዋል። የኒውክሌር መሰረተ ልማቶችንም ሙሉ በሙሉ አውድመዋል ተብሏል። ፕሬዝዳንት ትራምፕ ከሰዓታት በፊት ከዋይት ሃውስ ሆነው ለመላው የዓለም ሕዝብ በማለት በሰጡት መግለጫ እንዳስታወቁት ከሆነ ጥቃቱ በጣም ስኬታማ ሲሉ አወድሰውታል። እንደ ፕሬዝዳንቱ ገለጻ ከሆነ ጥቃቱ ያተኮረው በፎርዶ በናታንዝና በኢስፋሃን በሚገኙ የኢራን ቁልፍ የኒውክሌር ተቋማት ላይ ነው ተብሏል። የአሜሪካ ግዙፍ ፈንጂ ጣይ አውሮፕላኖች ወደ ቀጠናው መጠጋታቸውን ምሽቱን በዜና ዘገባዬ ወደ እናንተ ማድረሴ አይዘነጋም። ዶናልድ ትራምፕ በዚሁ በሌሊቱ መግለጫቸው ላይ እንዳመለከቱት ሙሉ የፈንጂ ጭነት በዋናው ኢላማና ከምድር ጥልቅ በታች በሚገኘው በፎርዶ ላይ ጥለናል ብለዋል ፕሬዝዳንት ትራምፕ። በጥቃቱም የተሳተፉ ሁሉም የአሜሪካ የጦር አውሮፕላኖች በሰላም ከኢራንን የአየር ክልል ጥለው ወጥተዋል በማለት የገለጹ ሲሆን ፕሬዝዳንቱ ቃል በቃል ለታላላቆቹ አሜሪካዊ ተዋጊዎቻችን እንኳን ደስ አላችሁ ማለት ፈልጋለሁ፣ አሁን ላይ ታሪክ ነው የሰራችሁት ሲሉ የአየር ኃይል አባሎቻቸውን አወድሰዋል።